እነዚህ ምግቦች ባትበሏቸው በጣም አደገኛ ናቸው ብዬ ከማስባቸው ምግቦች ቲፕ ልስጣችሁ። ምግብ የሚባለው ነገር ምንድን ነው? ሰውነታችን ውስጥ ገብቶ ቤኔፊት ሊሰጥ የሚችል ነው ወይስ መብላት ስላለብን ነው የምንበላው? ምግብ የሚባለው ነገር በውስጡ ለኛ ንጹህ ሴሎች ተጠቅመውት ኢነርጂ መፍጠር የሚችሉበት የምግብ አይነት መሆን አለበት። ቢልዲንግ ብላክ መሆን አለበት። የሚገነባን መሆን አለበት። ሌላው ደግሞ ኒውትሪየንት ያለበት ሊሆን ይገባል። ኒውትሪሽን በደንብ ያለው መገንባት የሚችል ቢልዲንግ ብላክ የተለያዩ ሴሎችን እንደገና ሪጀነሬት ማድረግ የሚችል ለኛ ደግሞ ሴሎች ወስደውት ኢነርጂ ክሬት ማድረግ የሚችሉበት የምግብ ሁኔታ መፍጠር የሚችል መሆን አለበት ምግብ የሚባለው ስንበላው ማለት ነው። እና አብዛኛው በገበያ ላይ ያለው በተለይ ፋት ፍሪ የሚባሉ ምግቦች ብዙ ስናይ በአሜሪካ ምን አይነት ምግብ ይበዛል መሰላችሁ? ፋት ፍሪ ምግቦች እኮ በራሳቸው በተፈጥሯቸው ፋት የነበራቸው ናቸው። አሁን ለምሳሌ ዮገርት ስታዩት ፋት አለው ተፈጥሮ። እርጎ ሙሉ የሆነ ፋት አለው፣ ግን እርጎ ሆኖ ፋት ፍሪ ይላል። እና ተፈጥሮ ራሱ ፋትን ሲያስቀምጥ እዛ ውስጥ ቤኔፊት ስላለው ነው። መብላት ካለብን ከነፋቱ ተፈጥሮ እንዳስቀመጠችው ነው መሆን ያለበት። እና ፋት ፍሪ የሚባለው ዮገርት አሁን ለምሳሌ ፋቱን ያወጡትና ፋት ለምንድን ነው እንድንፈራ ስለተደረግን ሕክምናው ጋር ስትሄዱ ፋት እንዳትበላ፣ ነጭ ነገር እንዳትበላ፣ ይሄ ነገር እንዳታደርግ ስለሚባል ፋቱን ያወጡና ስኳርና አርቲፊሻል ፍሌቨር አለው ማለት ነው። ይሄ ሁሉ ልጆች የሚበሉት ዮገርት ፋት ፍሪ ነው። ለእናንተ አይምሮ በጣም ይመቻል፣ ፋቱ ፍሪ ነው። ከዛ ግን ምን አለው? ስኳር እና አርቲፊሻል ፍሌቨር አለው ማለት ነው። ይሄ በጣም አደገኛ ነው። ዊ ኒድ ፋት። እንደምታዩት ሰዎች እኔ ጋር እየመጡ የሚመሰክሩት ሰውነታቸው በቂ ፋት ካገኘ በኋላ ነው። በቂ ፋት ሲያገኝ መቅረት ያለበትን ሲያስቀሩ ነው ደህና እየሆኑ የመጡት። በጣም አስገራሚ ነገሮች ነው እኮ የምትሰሙት። ሚራክል አይሆንባቸውም? አንዳንዱ ለእኔ ራሴ በጣም ያስደንቀኛል። ምግብ ውስጥ ያለው ፓወር በጣም ፓወርፉል ነው። መቼ? ትክክለኛውን ነገር ስናደርግ ብቻ። እና ፋት ፍሪ የሚል ነገር ስታገኙ መሸሽ አለባችሁ። ፋቱን አውጥተው በተቀያሪ በዛ ቦታ የሚያስገቡት ነገር አደገኛ ስለሆነ በተለይ ለልጆቻችሁ ፋት ፍሪ ዮገርት ከሆነ ፉል ፋት መሆን አለበት። ፉል ሆል ሚልክ ከሆነ ወተት የተገኘ እርጎ መሆን አለበት። ልጆችን መጥቀም ከፈለጋችሁ ቤኔፊት ምግብ የሚለውን ነገር ማሟላት እንዲችል ማለት ነው። ሌላ ደግሞ መሸሽ ያለባችሁ ጄሞ ከሆኑ ምግቦች፣ ጄኔቲክሊ ሞዲፋይ ከሆኑ ኦርጋኒዝም ትክክለኛ ማለት በዚህ ምድር ላይ በዘመናት ሁሉ ተሰርተው በቅለው የማያውቁ ምግቦች ላይክ ላቦራቶሪስ ክሬት ተደርገው አሁን ያሉ ገበያ ላይ ማለት ነው። በደንብ ማወቅ ትችላላችሁ። ቁጥራቸውን ምን አይነት እንደሆኑ ፊግር አውት ማድረግ የምትችሉበትን ቪዲዮ የሰራሁት አለ እዚህ ቲክታክ ፔጅ ላይ። እሱን እያያችሁ ቁጥሩን እያያችሁ እየለያችሁ ኦርጋኒክ መሆኑን እያያችሁ መመገብ መቻል አለባችሁ። ጄኔቲክሊ ሞዲፋይ የተደረጉ ምግቦችን you need to avoid ለራሳችሁና ለልጆቻችሁ። ሌላው ነጭ ከሆኑ ዱቄት አሁን ለምሳሌ ዋይት ፍላወር ነጭ ከሆኑ ዱቄት የሚሰሩ ኤኒ ዳቦ ምንም አይነት አሁን በብዛት ዳቦ ገበያ ላይ ታችሁት ከሆነ ውስጡ ምንም አይነት ቤኔፊት የለውም። ለምንድን ነው? ነጭ ዱቄት ከሆነ አንደኛ እኛ የምንፈልገው ውስጡ ያለው ስንዴ ውስጥ ያለው ቤኔፊት ውስጡ እነዚህ ቤኔፊት እኛ የምንበላቸው ንጥረ ነገሮች ውስጡ ካሉት ሌሎች ሞልድም ከዚህ በፊት ተናግሬያቸዋለሁ። ሞልድ ይይዘዋል፣ ይበላዋል እና ያ ሞልድ እንዳያገኘው፣ እንዳያበላሸው፣ እንዳይሻግት ሸጋታ የሚባለው ነገር እንዳያገኘው እኛ የምንፈልገውን ሞልዱም የሚፈልገውን ከውስጡ ያወጡና ዝም ብሎ ራቁቱን የሆነ ዳቦ ይቀመጣል ማለት ነው። ያ ዳቦ ምንድነው? ሸልፍ ላይ ረጅም እድሜ እንዲኖር ማለት ነው። ቤኔፊት የለውም። ቅድም እንዳልኳችሁ ምግብ የሚባለውን ነገር አያሟላም፣ ግን ምግብ ይመስላል። ዳቦ ነው የሚመስለው፣ ግን ስታርች እና በቃ ስታርች ነው ውስጡ ያለው። ያ ሸልፍ ላይ ረጅም ጊዜ መቆየት ይችላል። አይታችሁት ከሆነ ከሳምንት እስከ ሳምንት ሻፕ ውስጥ የሚሰራ ሰው ሄዳችሁ ብትጠይቁ 2-3 ወርም ምንም ቢቀመጥ አይሻግትም ያ ዳቦ።
ስትሄዱ እዛው ነው እንደታሸገ። ካልተገዛ ምንም አይሆንም፣ ኪሳራ የለበትም። ምክንያቱም የምግብ ቫልዩ ስለሌለው ውስጡ ሸጋታው ማይነካው ሞልዱ ማይበላው ምንም አይሆንም። ያንን አምጥተን ልጆች ነው በቃ በልተዋል ብለን እናምናለን። የምግብ ቫልዩ የሌለው ግን ልጆች እንደ ምግብ ተቆጥሮ ተበልቷል ማለት ነው። እና ከዚያ ቮይድ አድርጉ። ራሳችሁ ዱቄትን እንትን ብላችሁ ራሳችሁ ቤት ውስጥ የጋገራችሁትን ነገር መስጠት መቻል አለብን። ሰው ሁሉ ኪቶጀኒክ ዳይት ላይ መሆን የለበትም አንለስ ቴራፒ ነገር ማድረግ ካልፈለገን የሆነ ህመም ካልገጠመ። ግን ሰው ሁሉ የሆነ ደግሞ ምግብ ይፈልጋል፣ ትክክለኛ ምግብ። ለምን ወደ መታመም ደረጃ እንዳንመጣ በቂ የሆነ ኒውትሪየንት የያዙ ምግቦችን መመገብ መቻል አለብን። ፕሮሰስ የተደረገ ልጆች በልተዋል ተብለው እንዳይተው ሳይበሉ ሰውነት ምንም አይነት ምግብ ሳያገኝ ዳቦ በልቷል ተብሎ እንደበላ እንዳይቆጠር ከዛም አልፎ ተርፎ ችግር የሚፈጥርበት እንዳይሆን ማለት ነው። ስለዚህ እነዚህ ከነጭ ዳቦ የሚሰሩ ምግቦችን ራሱ አቮይድ እናድርግ። ሌላ ሲሪያል፣ በአሜሪካ ያሉ ልጆች በብዛት ሲሪያል ይመጣላቸዋል፣ ወተት ያረጋሉ። በቃ ዛሴ ቁርስ በልቷል ይባላል። ሲሪያል አንደኛ ጄኔቲክሊ ሞዲፋይ ከተደረገ በቆሎ ነው፣ ኦር አሁን ካልኳችሁ ነጭ ዱቄት የተሰራ ነው። ከዛ ደግሞ ሲንቴቲክ የሆኑ ቫይታሚኖች በውስጡ አሉት። አይታችሁ ከሆነ ሲሪያል በጀርባው ቫይታሚን ዲ አለው፣ ኤ አለው፣ ሲ አለው ምናምን ተብሎ ተጽፏል። ሲንቴቲክሊ ማለት ነው፣ ፉድ ቤዝድ አይደለም። ከዛ ደግሞ ዋናው ኢንግሪዲየንቱ በሙሉ እነዚህ ጄኔቲክሊ ሞዲፋይ የተደረጉ ዱቄቶች ናቸው ማለት ነው። ልጆችን የምትወዷቸው ከሆነ አንድ ሌላ ዘይት ነው የምጨምርላችሁ። በተለይ እነዚህ ሲድ ኦይሎች አብዛኞቹ ዘይት ሊገኝባቸው ከማይችሉ ማቴሪያሎች ናቸው የሚመጡት፣ በብዙ ሂት ማለት ነው። ከበቆሎ ምንድነው ሳንፍላወር ኦይል፣ እነዚህ ሲድ ኦይል የሚባሉ ለሄርት ጥሩ ናቸው ተብሎ በታግ ላያቸው ላይ ተለጥፎበታል ማለት ነው። እነዚህ ዘይቶች አንደኛ ሳቹሬትድ ኦይል ናቸው። እነዚህ ኦይሎች ደግሞ ኖርማሊ ዝም ብላቸው ራሱ ኦይል ቢሆኑ እንኳን በጣም ጥቂት ሙቀት ካገኛቸው በቀላሉ ኦክሲዳይዝድ የሚሆኑ ናቸው። ኢቭን ላይት የውጭ ፀሐይ እንኳን ቢያገኛቸው በቀላሉ ኦክሲዳይዝድ የሚሆኑ ነው። ግን ይህንን ዘይት በቀላል ስለማይወጣ ከበቆሎ ዘይት መውጣት ስለማይችል በብዙ ፕሮሰስ በከፍተኛ ሂት ነው የሚወጡት ዘይቶቹ ማለት ነው። እና ይህን ዘይት መጠቀም ማለት እናንተ ራሳችሁ አስቡት። ለልብ ጤና ነው ብለው ይለጥፉበታል ላይ፣ ግን ለልብ በጣም አደገኛ የሆኑ ኦይሎች ናቸው። ስለዚህ እዚህ ፔጅ ላይ እኔ ሳወራ አይታችኋል። ቅባት ዘይቶችን ስትገዙ ናቹራሊ ቅባት ሊገኝባቸው የሚችሉ ማለት ነው። ኦሊቭ ኦይል ከፍሬው ቅባት ይገኛል፣ ከቅቤ ቅባት ይገኛል፣ ኮኮናት ኦይል ቅባት ይገኛል፣ አቮካዶ ኦይል ይገኝበታል። እናንተ አይምሯችሁ የሚያምንባቸው ኦይሎች መሆን አለባቸው። ብትችሉ ደግሞ ኦርጋኒክ እንዲሆኑ አድርጓቸው። እነዚህን ቲፖች ልስጣችሁ። በአዲስ ዓመት ቤታችሁ ውስጥ አትሊስት አሁን የጠቀስኳቸውን ቁጥሮች ለመቀየር ሞክሩ።